ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬው ዝግጅታችን የአማርኛ እጥር ያለች ምንባብ ይዤላችሁ መጥቻለሁ። ይህን ምንባብ እኔ የምለውን እያላችሁ እያንዳንዳቸውን ፊደላቸውን እንዲሁም ቃላቶችን በማንበብ አብራችሁ ይቀጥሉ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም አማርኛ፣ እንግሊዘኛ እና ሂሳብ ሌሎች የትምህርት አይነቶችን መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስንሄድ እዚህ ጋር እርሷ የተዛባ ፍርድ ትላለች። የተዛባ ፍርድ። እሺ አንድ ቀን አንድ ቀን አንበሳ ነበር ጅብና አህያ ክፉ ቀን መጣባቸው ከዛ ተሰበሰቡ የሰራ ነው ኃጢአት ነው የሰራ ነው ኃጢአት ነው። ለዚህ ያበቃን በማለት ኃጢአታቸውን ለመናዘዝ ተስማሙ። የከፋ ኃጢአት የሰራውን ሊፈረድበት ውል ገቡ። በመጀመሪያ አንበሳ ተነሳና አንዲት ላም ከበረት ስትወጣ አግኝቼ በላኋት አለ። እንስሳቱን ከበረት ማን ውጪ አላት። አንተ ጥፋተኛ አይደለህም አሉት። ቀጥሎ ነብር ነው የሚለው ነብር ለማለት ነው። ነብር ተነሳና ነብር ተነሳና በጫካ ውስጥ ፍየል አግኝቼ በልቻለሁ አለ። እነሱም ከእረኞች ማን አምልጪ አላት። አንተ ጥፋተኛ አይደለህም አሉት። በሶስተኛ ደረጃ ጅብ ተነሳና አንዲት በግ ላቷን ጅራቷን ማለት ነው በጉሮሮ
ቀዳዳ በቀዳዳ ማለት ነው። ታሰረችበት በጓዳው ቀዳዳ እንደማለት ነው። አሹልካ አሹልካ አግኝቼ በልቻለሁ በልቻለሁ አለ ማን አሾልኪ አላት ጥፋተኛ አይደለህም ተባለ። ከዛ በመጨረሻም አህያ ተነሳችና ጌታዬ በመንገድ ላይ ከሰው ጋር ሲያወራ እንደተጫንኩ ሳር ነጭቻለሁ አለች። ጌታሽ ቆሞ ማን ሳር ነጭ አደረገሽ ቆሞ ማን ሳር ነጭ አደረገሽ። መዓት ያመጣሽብን አንቺ ነሽ ብለው ተከፋፍለው በሏት ይላል። አንዴ ፈጠን እየደግምላችኋለሁ ተከታተሉኝ። የተዛባ ፍርድ ይላል። የተዛባ ፍርድ አንድ ቀን አንበሳ፣ ነብር፣ ጅብና አህያ ክፉ ቀን መጣባቸው። ተሰበሰቡ። የሰራነው ኃጢአት ነው ለዚህ ያበቃን በማለት ኃጢአታቸውን ለመናዘዝ ተስማሙ። የከፋ ኃጢአት የሰራውን ሊፈረድበት ውል ገቡ። በመጀመሪያ አንበሳ ተነሳና አንዲት ላም ከበረት ስትወጣ አግኝቼ በላኋት አለ። እንስሳቱም ከበረት ማን ውጪ አላት። አንተ ጥፋተኛ አይደለህም አሉት። ቀጥሎ ነብር ተነሳና በጫካ ውስጥ ፍየል አግኝቼ በልቻለሁ አለ። እነሱም እረኞችን ማን አምልጪ አላት። አንተ ጥፋተኛ አይደለህም አሉት። በሶስተኛ ደረጃ ጅብ ተነሳና አንዲት በግ ላቷን በጉሮኖ ቀዳዳ አሾልካ አግኝቼ በልቻለሁ አለ። ማን አሾልኪ አላት። ጥፋተኛ አይደለህም ተባለ። በመጨረሻም አህያ ተነሳችና ጌታዬ በመንገድ ላይ ከሰው ጋር ሲያወራ እንደተጫንኩ ሳር ነጭቻለሁ አለች። ጌታሽ ቆሞ ማን ሳር ነጭ አደረገሽ? መዓት ያመጣሽብን አንቺ ነሽ ብለው ተከፋፍለው በሏት ይላል። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። በአንድ እጁ እየሳበም ወደ ዳር አደረሰው። በወንዝ ከመወሰድ የዳነው ከወንዝ ከወጣ
በኋላ በኋላ አሸዋው ላይ ተቀምጦ በአቅራቢያው ያገኘውን አለት ባልጩት ድንጋይ መቀጥቀጥ ጀመረ። ለብዙ ሰዓታት ከቀጠቀጠ በኋላ በድንጋዩ ላይ ዛሬ እጅግ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብሎ ጻፈ። አስቀድሞ የተማታው በኋላም ጓደኛውን ያተረፈው በሆነው ነገር ሁሉ ተገረመ። ጓደኛውንም እንዲህ ሲል ጠየቀው። ቅድም ግንባርህን በቡጢ ስመታህ የምወደው ጓደኛዬ ግንባሬን መታኝ ብለህ በአሸዋ ላይ ጻፍክ። አሁን ግን በወንዙ ከመወሰድ ሳድንህ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብለህ በድንጋይ ላይ ጻፍክ። ያንን በሚጠፋ አሸዋ ላይ ይህንን ግን በማይጠፋ ድንጋይ ላይ ጻፍክ። እሺ ወደ ቀጣዩ ተመልሻ እንዲፈጠንዬ አነብላችኋለሁ። ተከታተሉኝ። እሺ እዚህ ጋር ጓደኛውን መለሰ። እሺ
ቅድም፣ ጉዳት ጉዳት፣ አደረስክብኝ አደረስክብኝ፣ እኔም አዘንኩብህ አዘንኩብህ፣ ተቀየምኩህም ተቀየምኩህም፣ ተሰምቶኛል ተሰምቶኛል፣ ተናድጃለሁም ተናድጃለሁም፣ ነገር ግን የእኔና የአንተ ባልንጀርነት እንዲቀጥል ከተፈለገ መርሳት መቻል አለብኝ። ስለዚህ በአሸዋ ላይ ጻፍኩት። አየህ ሰዎች በእኛ ላይ ክፉ ሲያደርሱብን የይቅርታ ነፋስ ጠርጎ ሊወስደው ይችል ዘንድ በአሸዋ ላይ ብንጽፈው መልካም ነው። በኋላ ሕይወቴን ከሞት ስትታደጋት ግን ዘወትር እንዳስታውሰው ስለምፈልግ በማይጠፋ ድንጋይ ላይ ጻፍኩት። ሰዎች የሚያደርጉልንን በጎ ነገር ሁሉ ማንም ሊያጠፋው በማይችል ልብ ላይ መጻፍ አለብን። ጓደኛችንን መውደድ የምንችለው በጎ ነገሮችን አዘውትረን ካስታወስን ብቻ ነው። ጓደኛውን አቀፈው ይላል። እንግዲህ አንዴ ፈጠን አነብላችኋለሁ። እየተከታተላችሁ ነው የምለውን እያላችሁ ማንበብ መለማመድ ትችላላችሁ። እሺ እዚህ ጋር በአንድ እጁ እየሳበም ወደ ዳር አደረሰው። በወንዝ ከመወሰድ የዳነው ከወንዝ ከወጣ በኋላ በአሸዋው ላይ ተቀምጦ በአቅራቢያው ያገኘውን አለት ባልጩት ድንጋይ መቀጥቀጥ ጀመረ። ለብዙ ሰዓታት ከቀጠቀጠ በኋላ ድንጋዩ ላይ ዛሬ እጅግ የምወደው ጓደኛዬ
ሕይወቴን ከሞት ታደጋት ብሎ ጻፈ። አስቀድሞ የተማታው በኋላም ጓደኛውን ያተረፈው በሆነው ነገር ሁሉ ተገረመ። ጓደኛውንም እንዲህ ሲል ጠየቀው፣ ቅድም ግንባርህን በቡጢ ስመታ የምወደው ጓደኛዬ ግንባሬን መታኝ ብለህ በአሸዋ ላይ ጻፍክ። አሁን ግን በወንዙ ከመወሰድ ሳድንህ የምወደው ጓደኛዬ ሕይወቴን ከሞት ታደጋት ብለህ በድንጋይ ላይ ጻፍክ። ያንን በሚጠፋ አሸዋ ላይ ይህንን ግን በማይጠፋ ድንጋይ ላይ ጻፍክ ለምን? ጓደኛውም መለሰ ይላል፣ ቅድም ጉዳት አደረስክብኝ፣ እኔም አዘንኩብህ፣ ተቀየምኩህም፣ ተሰምቶኛል፣ ተናድጃለሁም። ነገር ግን የእኔና የአንተ ባልንጀራነት እንዲቀጥል ከተፈለገ መርሳት መቻል አለብኝ። ስለዚህ በአሸዋ ላይ ጻፍኩት። አየህ፣ ሰዎች በእኛ ላይ ክፉ ሲያደርሱብን የይቅርታ ነፋስ ጠርጎ ሊወስደው ይችል ዘንድ በአሸዋ ላይ ብንጽፈው መልካም ነው። በኋላ ሕይወቴን ከሞት ስትታደጋት ግን ዘወትር እንዳስታውሰው ስለምፈልግ በማይጠፋ ድንጋይ ላይ ጻፍኩት። ሰዎች የሚያደርጉልንን በጎ ነገር ሁሉ ማንም ሊያጠፋው በማይችል ልብ ላይ መጻፍ አለብን። ጓደኛችንን መውደድ የምንችለው በጎ ነገሮችን አዘውትረን ካስታወስን ብቻ ነው። ጓደኛውም አቀፈው ይላል። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ